ዛሬ አቢሲኒያ ጌመርን የህይወት ታሪክ አንድ ላይ የምናየው ይሆናል ማለት ነው። ወደ ቪዲዮ ሶ ጋይስ እስቲ ዛሬ የካፕቴንን ላይፍ ስቶሪ ልንገራችሁ። እንዴት ወደ ጌም ዓለም እንደገባው እንዴት ይሄን ሁሉ ጌሞች እንዳጠራቀምኩኝ በጣም በቀላሉ ነግራችኋለሁ ማለት ነው። እስከ መጨረሻው ይሁት። አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳችሁ ማለት ነው። አሁን ወደ ቪዲዮ እንግባ። 8ኛ ክፍል ነበረ እና ሶ ጋይሶች እኔ ለመጀመሪያ ጊዜ ጌም ቼክ ያደረኩት ማለት ነው ትዝ ይለኛል 6ኛ ክፍል ነበርኩኝ። ብራዘር 8ኛ ክፍል ነበረ እና ለሁለታችን ፋዘር አንድ ዴስክቶፕ ይገዛልና በዛ ታይም በጣም ነበር ሰርፕራይዝ ይሁንኩት። በጣም ደስ ብሎኝ ነበረ። the next day ብራዘር GTA Vice City ይዞት መጣ ፒሲ ላይ እና አሁን ጋይስ ማለት ነው ያን ይሄ ሶጂ ካፕቴን ዲስክቶፕ ከተገዛለት ቢያንስ ሆነ ካፕቴን አሁን እድሜው ምን ገምትሽ ከ3 ዓመት በፊት ነው ብቻ እሺ 20 ቤት ነው እንበል። ከዛ በሱ ጊዜ ገና 6ኛ ክፍል ያለ ዲስክቶፕ ተገዝቶለት በቃ የባለ ሀብት ልጅ ነው ጉዴ እየደገረን ያለው ዴ እንዲቻላል እንዴ I was so happy ማለት ነው። በቃ በጣም ደስ ብሎኝ ነበር እና ግን ሲጫወተው ምንድነው ለ6ኛ ክፍል በጣም ከባድ ነበር ሚሽኖቹ። በተለይ የአውሮፕላኑ ሚሽን በጣም ነበር የከበደች በጣም እና ግን አይንት ጌም ቺት እየጻፋችሁ ፖሊስ እየገደላችሁ ምናምን በቃ እንፍታታ ነበር ብቻ ዞሮ እና በጣም ነበር የተመቸኝ GTA Vice City። ግን ምንድነው ማይ ሲስተር ወር በጣም ነገረኛ ነበረች በዛ ታይም እና ሁሉም ቤት ነው ሁሉም ቤት ነው በጣም ታገረጣን ነበር እና እሱ ግን እኛ ምን አገባን እሱ አስተውጣኝ የሚጮት ነበር በደንብ ማለት ነው። ከዛ the next game I played ግን እዛው ፒሲ ላይ ማፊያ 2 ነበር አናታማ የሚባል ትዝ ካላችሁ ጌሙ ነው ለመናገር ከቫይስ ሲቲ በላይ ይከብዳል። በጣም ይከብዳል ከቫይስ ሲቲ የምሩ ጨዋታው ነው ግን ምንድነው ቺት ነበር ሲባል ሰማችሁ IYR የሚባል ቺት ነበር እና እሱን ተጠቅመን በጣም ዌፐኑ በጣም ስትሮንግ ይሆናል ማለት ነው። በቃ ኤቭሪ ፒስተል እንደ ግሪኔድ ነው የሚፈነዳው ማለት ነው። በጣም ኦስም ነበር እና በሱ እየተጫወትን ምናምን ነበረ። ሶሪ ጋይስ ግን the first time I played በቃ 6ኛ ክፍል ምናምን እያለሁ ያን ያህል ጌም ብዙ ጥሩ አልነበረ። በቃ ያን ያህል ተመችቶኝ አልነበረው ለምን ከባድ ስለነበረ። ከዛ 7ኛ ክፍል ስንገባ ወደ ስሊፕ ኦቨር ሄድኩኝ ሌላ እንደዚህ የዘመድ ቤት ምናምን ሲሄድ ፕሌይስቴሽን 2 አየሁ እላችኋለሁ እዛ እና ቀጭኑ ፕሌይስቴሽን 2 ሳይሆን እኛ እዚህ ሰፈር ወይ የከፈለ የምንጫወትበት ሲሆን ወፍራሙ ፕሌይስቴሽን 2 ነበር ትዝ ካላችሁ እና በጣም ያበደ ነበር። እነሱ ደግሞ ዱዋል ነው ምናምን ብቻ አልነበረም ማለት ኮፒ ሲዲ አይቀበልም ነበርና ኦሪጂናል ሲዲ ነበር። ጋይስ ይሁዬ ቆይ ምንድነው እያልን ያለው ያ ፒስ እንዴ እሺ ምንም ማለት ምን ቀጥል እየከተተን ስንጮት የነበረው እና WWE ምናምን ያያችሁት ከሆነ እነ ኪራና ሱራ ይባላሉ የኔ እና የብራዘር ሞክሼዎች ናቸውና እዛ ቤት ሄደን እየተጮትን ነበር ፕሌይስቴሽን ማለት ነው። ፕሌይስቴሽን 2 በቃ በጣም ነበር WWE ምናምን እንቀጥል። በተለይ ሳን አንድሪያስን ስንጫወት ነበር በጣም ነበር ሳን አንድሪያስ በቃ ይሄስ ወይ ጌም ተጫውቶ ነው ያደገው አለቀ ቻው በቃ ኢትዮጵያ ውስጥ ጌመር የለም ከሱ ውጪ ዘግተናል። እሺ እንቀጥል። ሲያለኝ በዛ ታይም ሳን አንድሪያስን ሳይሆን WWE ሶሪ ጋይስ WWE ነበር ወይኔ አገረጣኝ እኔ ነው ሳን አንድሪያስ ብዬ ይቅርታ እያቆምኩባችሁ ከሆነ WWE አላለም። እኔ ደግሞ ሳን አንድሪያስ ጫወት የነበረውና በጣም ኤፒክ ነበር ጋይሶች። በጣም ላይክ ሁላት እዚህ ይለኛል የሆነ ሎጎ አለች እዚህ አካባቢ ጋር የሆነ ሎጎ አለ ልክ ጌሙን ሲዲውን ስንከተው ሎጎ አለችና ሎጎዋ ስታክ ካላረገች ጌሙ አይሰራም ማለት ነው ጋይሶች። እና 7ኛ ክፍል ወሶ ሃፒ እነሱ ጋር እስከሚሄድ በጣም ነበር የሚቸኩለው ጌም ለመጫወት ማለት ነው። እና ፋዙጣውን እስቲ ያረግዛልኝ ጌም እኔ ፕሌይስቴሽን ውስጤ ነው ምናምን ነገር አልኩት በጣም ነው የምፈልገው ምናምን አለኝ። እሺ እንደገዛልህ ከፈለክ አለኝ እንደገዛልህ ከፈለክ 8ኛ ክፍል ከ90 በላይ አምጣልኝ ሊትራሊ ከ90 በላይ
እና ያን ያህል ስማርት አይደለም። እኔ ከ90 በላይ ማመጣ ሰው አይደለም። ላይክ ኢን ሚድ 50s or 60s ባባታ አልገዛልህም አይለውም። ከዛ the next day ማትሪክ ደረሰ ይባል አሳልፈ ነው ማትሪክ ደረሰ ይባል እና ማትሪክ ላይ ማትሪክ ነበር ደስ የሚለው ነገር one of the smartest kid ጋር ነበር የተቀመጥኩት ከጎኔ ሱራፌል ይባላል እና ከሱ ጋር ነበር የተቀመጥኩት እና ከሱ ጋር ያው ሚኒስትሪን በደንብ ሰርተን 90 በላይ አምጥቼ PS2 ተገዛልኝ እላችኋለሁ። እና PS2ን እየተጫወትኩኝ በጣም የሚያስጠላው ደግሞ PS2ን ከገዛው በኋላ ጋይሶች ምን ተፈጠረ? ቤታችን ውስጥ አንድ ቲቪ ነው ያለው፣ ሁለት ቲቪ ነው ያለው። ሶሪ ሳሎን ያለው LG ሶኒ ፍላት ናት 32 ኢንች ናት። እዛ ላይ ፕሌይስቴሽኑ በጣም ያበደ ነው። እና ማዘር ክፍል ደግሞ ማለት ነው እና ማዙጣው ክፍል ቦርጫሙ ቲቪ ትዝ ይላችኋል። አቂጣሙ ቲቪ እሱ ነበር የነበረው እና እዛ ላይ መጫወት በጣም ነው የሚደብረው እና ሳሎን ምናምን ቁጭ ብዬ እንግዳ ያለ ምናምን ጊቭ ሸት ቁጭ ብዬ ነበር የሚጫወተው እና ልክ ፕሌይስቴሽን 2 እንደገዛው ሁለት ጌሞችን የገዛሁት በመጀመሪያ ያውም እንትን ነበር ኮፒ ሲዲ ስለሚቀበል ወደ ላፍቶ የሚባል ከተማ አለ ሰፈር አለ ላፍቶ ምናምን የሚባል እዛ ጋር ሆመር የምንላት ፍሪክ አለች እዛ ጋር ሄደን ያው በኒክኔሙ እየጠራሁት ያለሁት እኛ የኔ ጓደኞች የምናውቀው በዚህ ስሙ ነው እና እዛ ሂጄ ጎድ ኦፍ ዋር ለመጀመሪያ ጊዜ ገዛሁት ጎድ ኦፍ ዋር ዋንን ማለት ነው ጋይሶች እና ዋንን በቃ ሰርፕራይዝ ነው ያደረገኝ ዋት በቃ አይ ዶንት ኖ ተጫውቻለሁ በስልክ ነው ያኛው አካውንት ነው አስቡት እዛ ታይም በጣም አሪፍ ኳሊቲ ነበር በጣም እና እሱን እየተጫወትን በቃ እሱን እየተለባለብን ምናምን ከዛ ጎድ ኦፍ ዋርን ተጫውቻለሁ በዛኛው በተዘጋው ባን በተደረገብኝ አካውንት ማለት ነው ዋንን ማለት ነው በስልክ በጣም ያበደ ነው እስካሁን ድረስ ይመቸኛል እና ቀጣይ አሳሲን ክሪድ ይሰራላችሁ ፓርት 2 እንዳለው ደግሞ ሰማውላችሁ ልክ ፓርት 1 እንደጨረስኩ በነጋታው ሂጄ ደግሞ ትዝ የሚለኝ 10 ብር ነበረ እኔ በዛ ሰዓት ብር ሲሰጠኝ ለጌም ነበር የማውለው ምንም አይነት ሞዶ ነገር ይሄ ሰውዬ እኔን ነው በቃ ተረስታ አልነበረች ከዛ ወጣውና ጎድ ኦፍ ዋር ገዛው ልክ ጎድ ኦፍ ዋር ዋናቱን እንደተጫወትኩት ምንም ጌም ቢወጣ ፕሌይስቴሽን 2 ላይ አላስደስታም ምንም ጌም ጋይሶች ላይ ምንም ጌም ማለት ነው እና ወፍ ማለት ደበረኝና ለአንድ ሳይመን የሚባል ጀለስ ካለኝ ለወንድሙ ሸጥኩለት ፕሌይስቴሽን እንትን ሊትራሊ በ2000 ብር ነበር ይሸጥኩለት እና ብር የለኝም ምናምን ሲለኝ በቃ ችግር የለም ቀስ ያልክ ትሰጠኛለህ ምናምን አልኩት እሱም ላይክ 8ኛ ክፍልን እንደጨረስን ማለት 9 እና 10 በሱ ብር ነበር ስፍታት የነበረው ረጋ ብሎ እየሰጠኝ 100 ብር 200 ብር እያደረገ እየሰጠኝ ተፍታትቼበት ምናምን በቃ it was nice እና የኔ የጌሚንግ ኤራ እዛ ላይ ያለቀ ነበር ይመስለኝ በቃ እንደዚህ ነው ማለት ነው ጌም ምናምን ሁላ ሃይ ስኩል እያለው አንድ ጓደኛ ነበርኝ ማለት 78 እያለን ነው 7 እያለን በረከት የሚባልና ኦልዌይስ ጌም እየገዛን አብረን የሚጫወት ነበር ማለት የሚሰጠንን አላውንስ በሳምንት ወይ በቀን የሚሰጠንን እያጠራቀምን ጌም ነበር ምንገዛበት ማለት ነው ምንም ነገር ከዛ ጋይሶች 10ኛ ክፍል ማትሪክ እንደተለመደው ማትሪክ ደግሞ ከምንድነው ከ3 በላይ ካመጣ ፒሲ ገዛልሃለሁ ምናምን ነገር አለ 3 ነው የሚባለው ትዲ የማይደረጋል ምናምን ብዬ እንደምንም ቸክዬ ገባሁ ካፕ በቃ ይለያል ካፕቴን ትለያለህ ያላረገው ነገር የለም ለጌም ሲል ትለያለህ ማትሪክ አስጠኝ ተቀጥሮልኝ ምናምን ገባሁ ከዛ ስገባ ደግነቱ ከማን ጋር ተቀመጥኩኝ ከሱራፌል ጋር ተቀመጥኩኝ ደቃልኩኝ ከጎኑ ማለት ነው እና ወሶ ሃፒ ማለት ነው በቃ ቢያንስ እንኳን ባጠና ምንም ኬር አልሰጠኝም እሱ አለ ከሱ እየሰራው ለጓደኞቼም እያሰራው ምናምን ከሱ ጋር ጨርሰን ፒሲ ተገዛልኝ ማለት ነው እና ሱራ ባይኖር እዚህ አልደርስም ማለት ነው ጋይሶች እና ዞሮ እዚህ ደረሰን እንጃቻለሁ እና ልክ 10ኛ ክፍል ላፕቶፕ እንደተገዛልኝ እና ሌላቁም ሱራ ይልሽ ሱራ ትለያለ ካፕን አፍረተልናል ፕሪዝን ብሬክ ጌም ነበረ ጌም ነበረው ፒሲ የድሮቹ ሞደርን ዋርፌር ምናምን ፕሪዝን ብሬክ ጌም ነበረው እና ፋዘር ይሄንን ሲያይ ምንድነው ኢንተረስቱ ወደ ሚዲያ ነው ምናምን የሚለው ነገር ደረሰ ማለት ነው እና የሆነ ጊዜው እየጨመረ እየቆየ ሲመጣ ጋይሶች አሱና ሰኔ ጌም እየተጫወትኩ ስመጣ ላይክ ጊዜውም እየገፋ እኔም ወደ ግቢ መድረሻ ሰዓት ደረሰ እና ፒሲም ያው ኦልድ እየሆነች መጣች የተገዛልኝ ፒሲ እና ልክ ዩኒቨርሲቲ ስገባ በቃ ላፕቶፕ ፈልጋለሁ ምናምን ብዬ ላፕቶፕ አስገዛው አሪፍ ጌሚንግ ፒሲ እና ልክ ላፕቶፕ ማለት ነው ጋይሶች i7 ነበረች ጂፎርስ 960 ነበረ በ2 ጂቢ
እና እሱ ማለት ነው ላይክ ኖ 820 ነበር፣ ሶሪ 820 ነበር። እና 820 ሊትራሊ ጋይሶች በሁለት ወር ውስጥ ነው የተቃጠለው ፒስ ዶፍ ነው የሆንኩት። ለምን እንደተቃጠለ አላውቅም። በሁለት ወር ውስጥ ኤችፒ ፒሲ ነበረች ተቃጠለች። እና ጋይሶች በቃ በጣም ነበር የተበሳጨሁት። በቃ ግቢ እንደዚህማ ምናምን ብዬ ልክ ግቢ ስገባ በቃ ፋዘር በቃ ግቢማ ስትጀምር አዲስ ፒሲ ያስፈልጋል ምናምን ብሎ ይሄኛውን ሁለተኛው 960 ገዛልኝ። እና 960 ብዙ ጌሞች ነው የተጫወትኩት፣ በጣም ብዙ ጌሞች እና ሁላ አሁን የሚመጣ ቪዲዮ አለ ለምን ፕሌይስቴሽን 5 ገዛው የሚል ቪዲዮ፣ ፕሌይስቴሽን 4 ለምን ገዛው የሚል እና ግቢ ላይ እያጠናን ላይብረሪ ውስጥ እኔና ባልተቤቴ እኔ ምንድነው ስራዬ ወይ ጌም መጫወት ነው ወይ ዩቲዩብ ማየት ነው። እሷ ያው ሎ ስለሆነች በሎ ማጥናት ስላለባት እሷ እና ግቢ ላይ እያጠናን ላይብረሪ ውስጥ እኔና ባልተቤቴ ስሙት ጋይስ ስሙት ይዞይ ሆይ ስሙትሽ ብዙ ጌሞች ነው በጣም ብዙ ጌም እና ሁላ አሁን የሚመጣ ቪዲዮ አለ ለምን ፕሌይስቴሽን 5 ገዛው የሚል ቪዲዮ፣ ፕሌይስቴሽን 4 ለምን ገዛው የሚል እና ግቢ ላይ እያጠናን ላይብረሪ ውስጥ እኔና ባልተቤቴ እኔ ምንድነው ስራዬ ወይ ጌም መጫወት ነው ወይ ማየት ነው። እሷ ያው ሎ ስለሆነች በሎ ማጥናት ስላለባት እሷ እያጠናች እኔ ቁጭ ብዬ የራሴን ስራ ነው የምሰራው። ወይ ዩቲዩብ ነው ማየው ወይ ኮዲንግ ቪዲዮዎች ነው ማየው። በአይቲ ስለተመረኩኝ 5 ኪሎ ማለት ነው። እና እሱን ቁጭ ብዬ እያየው የሆነ ቤስት ፒስ 4 ጌምስ ምናምን የሚላየው ምናምን ልክ ስከፍተው ምን ሊመጣ ጥሩ ነው። ሆራይዝን መጣ፣ ጎድ ኦፍ ዋር እና አንቻርትድ። ይሄ ሁሉ የሚወጣው በምንድነው? በፕሌይስቴሽን 4። ፕሌይስቴሽን 4 ግዴታ ያስፈልገኛል ምናምን ብዬ ፕሌይስቴሽን 4 እንደምንም በቃ ተጨቃጭቄ ቤት አስገዛውላችኋለሁ ጋይሶች። እንደምንም ጋይሶች ያው የኛ ፋሚሊዎች ታውቃላችሁ የጌም ሲባሉ በጣም ከባድ ነው። ላይፋችንን በቃ በጌም ሊጨርሱን ነው ብሎ ነው የሚያስቡት። እና እንደምንም ብዬ ፒኤስ 4 አስገዛው ጋይሶች። ከዛ ፒኤስ 4 ካስገዛው በኋላ ጋር ኮል ኦፍ ዲቲ እና ፒኤስ 4 እንትን ኮል ኦፍ ዲቲ እና ፊፋ 2017 መጣልኝ። አይ ዋዝ ሶ ሃፒ። ግን ኮል ኦፍ ዲቲ ነው የምወደው። ኮል ኦፍ ዲቲ ነው የተጫወትኩኝ እኔና ፓፕስ 1-2 ቀን ኳስ ተጫወተን። ኔክስት ዴይ ጂጂ ፊፋን ኤድና ሞል ሸጥኩት እላችኋለሁ በ700 ብር። ከዛ ትንሽ ብር ጨምሬ ወደ 400 ብር 500 ብር ጨምሬ አንድ ጌም ወሰድኩኝ ማለት ነው ከነሱ። ከዛ ደግሞ ወደ እኛ ሰፈር አካባቢ የሆነ ፕሌይስቴሽን ያለው ልጅ አለ ውጪ የሚኖር ምናምን ነገር አለኝ ጓደኛዬ፣ ሀቢል ይባላል ጓደኛዬ የኔ ሀቢለስ ማይ ቢገስት ላቭ ኤቨር። እና ወድሻለሁ ሀቢል እያየሽው ከሆነ ቪዲዮ ብቻ እሱ ጌም አለ ምናምን ነገር የሚገዛ ልጅ አለ፣ ከውጭ የሚመጣ ልጅ አለ። ሹር እንቀየር ምናምን ብዬው ዘ ላስት ኦፍ አስን እና እንትንን ሰጠኝ። ዘ ላስት ኦፍ አስን እና አንቻርትድ ዘ ኔተን ድሬክ ኮሌክሽንን ሁለቱን ሰጠኝ። እኔ ደግሞ የነበረኝ ኮል ኦፍ ዲቲ ነበረ። ኮል ኦፍ ዲቲ ሰጠሁት እቺን እስቲ ተጫወት ምናምን ብዬ ከዛ አንቻርትድን እፈልገዋለሁ ማለት ዘ ላስት ኦፍ አስን እፈልገዋለሁ ሲለኝ እሺ ዘ ላስት ኦፍ አስ ሰጠሁትና አንቻርትድን አልሰጥም አልኩት። ወፍ በሞት ግደለኝ አንቻርትድን አልሰጥም አልኩት። እሱ ኮል ኦፍ ዲቲን ወሰደው፣ እኔ አንቻርትድን ወሰድኩት እና ስቲል አለች እዛ ጋር በጣም ነው የምወዳት እሷ። እና እንዴት እንደዚህ ጌሞች በዙልኝ ሲባሉ ሚለውን ልንገራችሁና ጨርሳለሁ ማለት ነው። እና ምንድነው ጌም እንደዚህ በዛልኝ። እኛ ሀገር መግዛት ጌም በጣም ውድ ነው ማለት 2000 ወይ 3000 ምናምን ብር ነው ጌም የምትጠይቁት አንድ ጌም ለመግዛት ማለት ነው። በዛ ታይም እውነት ለመናገር 1-2 ጌም ገዝቻለሁ እንደዛ ውድ ነው። ግን ብዙ ጌም ያገኘሁት ሲስተር ሆስተስ ነበረች ጋይሶች፣ እና ሆስተስ ነበረች እና የተለያዩ ሀገሮች ስትሄድ አሁን ያለም አካባቢ እዚህ 2000 ምናምን ብር የሚሉት ገዝቻለሁ እንደዛ ውድ ነው። ግን ብዙ ጌም ያገኘሁት ሲስተር ሆስተስ ነበረች ጋይስ። የሚምር አይነን ያለኝ ይኸው አሁን ከሶስቱ የትኛው ልትሆን ትችላለች? ሲስተሩ ገምት ኮሜንት ላይ የካፕ እኔ የሚመስለኝ ናና እቺ ማለት ያለችው የካፕ ሲስተር እቺኛዋ ናት የካፕ ሲስተር ይስኩ እና ሆስተስ ነበረች እና የተለያዩ ሀገሮች ስትሄድ አሁን ያለም አካባቢ እዚህ 2000 ምናምን ብር የሚሉትን ጌም ወጣ ስትሉ $2 እስከ $5 ነው ጌሞቹ። ያን ያህል ደርት ቺፕ ነው ጋይሶች፣ ደርት ቺፕ ማለት ነው። ሲስተር ትጨቃጭቃለሽ ምናምን እዛ ሄዳ ይሄን ጌም ገዛችልኝ። አይ ዋዝ ሶ ሃፒ ማለት ነው። በጣም ሃፒ ገጭቻለሁ። ደስ ብሎኝ በቃ ይሄን ጌም እንጫወታለን ምናምን በቃ በሄደች ቁጥር ፋዘርም እንደዚህ ኬንያ ሲሄድ እስቲ የሆነች ነገር አምጣልኝ እያልኩኝ ያመጣን ምናምን ኤድና ሞልም እየገዛው ምናምን ወደዚህ ጌም አለም ገባው እላችኋለሁ። ከዛ ምንድነው ፓስ እናድርገውና ቢያንስ 3 አመት ምናምን እናሳልፈውና ዩኒቨርሲቲ ጨረስኩኝ፣ ተመረኩኝ።
እና ማዘር የሴቶች ፀጉር ቤት አላት እና በቃ እስቲ እኔም ዩቲዩብን ጀምሬያለሁ እስቲ ሄልፕ አውት ላድርግሽ እዛ ቁጭ ብዬ ማዘር ፀጉር ቤት ምናምን ብዬ እዛ ቁጭ ብዬ እኔም ቪዲዮዎችን ኤዲት እያደረኩኝ ለእናንተ እየፖስትኩኝ እኔ እዛም በኋላ ጀምርኩኝ እላቸዋለሁ። ከዛ ምንድነው ማዘር በቃ አንተ የራስህን ኢንተርኔት አስገባና ስራህን ጀምር ምናምን ነገር አለችኝ። 10 ሜጋባይት እስከሚገባ ሊትራሊ 3 ነው 4 ወር ነው ያስጠበቁኝ ጋይሶች። 4 ወር ማለት ሀፈ ይር ነው የጠበቁት ቁጭ ብዬ። ኮቪድ ገባ። ኮቪድን ካጋመስ ነው በኋላ ነው ኢንተርኔት የገባው። ከዛ እሱ ገባ። ላፕቶፕም አለኝ አሪፍ ጌሚንግ ላፕቶፕ። የኔን ላፕቶፖች ያው ያልነገርኳችሁ ዘልያቸው ነው እንጂ ኤቭሪ ላፕቶፕን የነበረኝን እየሸጥኳቸው ትንሽ ብር እየጨመርኩኝ እየሸጥኩኝ ትንሽ ብር እየጨመርኩ ነው ሁሉንም ፒሲን የገዛሁት ማለት ነው። ከዛ 27ውን ገዝቼ እንደዚሁ ስራዬን ጀመርኩኝ። ዩቲዩብን ገብታችሁ ካያችሁት 100 ቪው እንኳን ያገኘሁት ማለት ነው ጋይዞች ሰብ ፎር ሰብ ሚል ቻናሎች እየተጠቀምኩ ነው ማለት እስቲ ሰብ አድርጉልኝ ሰብ ላድርግላችሁ። ግን ምንድነው እሱ በጣም መጥፎ ነው ጋይዞች። ለምን አንዴ ሰብ ፎር ሰብ ካረጋችሁ በኋላ ሰብ ካረጋችኋቸው በኋላ ሊቭ ይሏችኋል ወይም እናንተ የምትፖስቱትን ቪዲዮ አዩትም ማለት ነውና በጣም አስጠሊታ ነገር ነው እሱና ባታዩት እኔ በሱ ባትጠቀሙ መክራችኋለሁ። በዛውም እንደምክር ማለት ነው ጋይዞች። እኔ ያው እንደዚህ አይነት ነገር ላይ ከደሙ ንጹህ ነኝ። ሰብ ፎር ሰብ ምናምን የምር አድርጌ አላውቅም። ሰብስክራይብ አድርጉኝ፣ ሰብስክራይብ አደርጋለሁ። ወፍ ቲክቶክ ነው እንዴ? ዩቲዩብ እኮ ነው። ዩቲዩብ ነው ይሄ ዩቲዩብ ነው። መቼም ምንም አላደርኩም። ከዛ ጋይሶች እስቲ ውሃ ጠጣትሽ እና ጋይሶች እኔም ጠምቶኛል ጠምቶኛል። በምንድን ነው መጠጣው? ከዛ ኮቪድ ገባ። ዩቲዩብን ጀመርኩኝ እንዳልኳችሁ 100 ቪው እንኳን ያገኘሁት ከ5 ወር ምናምን በኋላ ነው። ከዛ ምንድነው ደግሞ ድል የሚያስጠላው ኮቪድ ደግሞ ፕሌን ከልክሏል ጋይሶች። እና ፋዘርም ካሜራ ፈልጌያለሁ ብዬው ቺፕ ካሜራ እስቲ ውጪ ኬር ካምጣልኝ ብዬው ማለት ነው። እኛ ሀገር እንደምታውቁት እዛ $20 ወይ $30 የሚባለውን እዚህ 15000 ነው እያሉ ያሉት። በጣም ሪፖፍ ነው እኛ ሀገር እንደምታውቁት። ከዛ ምንም ማድረግ አልቻልኩኝ። ጀስት ጌም ፕሌይ ብቻ ሪከርድ እያደረኩኝ እንደምንም አሪፍ የምላቸውን ጌም ፕሌይ የለቀኩኝ የፖስትኩኝ ምናምን መስራት ጀመርኩኝ እላችኋለሁ ጋይሶች። ከዛ ግን ምንም ለውጥ ማምጣት አልቻልኩም። ሊትራሊ 150 እንኳን ሰብስክራይበር አልገባሁም። ኦልሞስት 6 ወር ሰርቼ 150 ሰብስክራይበር አልገባሁም ማለት ነው። አወዝ ሶ ፒስድ ኦፍ። ከዛ ጋይስ እኔ እኮ አንድ አመት ሰርቼ ነው ያባን የተደረገው አካውንት ማለት ነው 50 የገባሁት። ካፕ እንደውም አሪፍ ላይ ነው 6 ወር ሰርቼ ይላል። ማን መጣ? አክስቴ እስቲ ውጪ ላኪልኝ ፕሊዝ አውል ፔ ምናምን ብያት አክስቴን ዳረ ችግር የለም ለአንተ ደግሞ ካልሆንኩኝ ምናምን ብላ እሷ ደግሞ ይሄንን ሄድፎን ማውስ እና ካሜራውን ላከች። ደብሊው ለአክስቱ ለካፕ አክስት ደብሊው ለካፕ ሲስተር ደብሊው ለጀረሶቹ ደብሊው ሙሉ ፋሚሊው ደብሊው ለፋሰው እና ምን ልላችሁ መሰላችሁ አክስቱ ግን የሚገርም ሄድሴቱ ይሄ እንትን ላይ ሁሉ አይታችሁ ከሆነ ማለት ነው ቫር ላይ ኳስ ምናምን የምትይ ከሆነ ቫር ሲያዩ የሚያደርጉት ሄድሴት ይሄን ንግርም ይለኛል። እና ደብሊው ለአክስት ዩቲዩብ ጀርኒ ከፍ እያለ መጣ ማለት ነው ጋይሶች። ስቲንስ ማትችን ታሪክ ምናምን ብያት አክስቴን ዳረ ችግር የለም ለአንተ ደግሞ ካልሆንኩኝ ምናምን ብላ እሷ ደግሞ ይሄንን ሄድፎን ማውስ እና ካሜራውን ላከች። ከዛ ቀን በኋላ የኔ ዩቲዩብ ጀርኒ ከፍ እያለ መጣ ማለት ነው ጋይሶች። እና ጋይሶች እኔ እንደዚህ በቀላሉ ወይ ባንዴ አይደለም ኤቭሪቲንግ የገዛሁት ወይም ኤቭሪቲንግ ወይ ጌም ለዩቲዩብ ብዬ አይደለም የጀመርኩት ጋይሶች። እኔ እንኳን ፔስ ስገዛ ላይክ አይ ኖ ጥቅም ምን ያህል እንደማውለው መጨረሻ ነው። እና ለዛ ነው ጋይሶች። እና ሃርድ ወርክ ፔይ ኦፍ ያደርጋል። የእናንተን ኢንተረስት ሁሌም መከተል አለባችሁ ሁሌም። እና ወዳችኋለሁ ጋይሶች እዚህ ድረስ ላያችሁኝ። የአቢሲኒያ ጌመር የላይፍ ስታይል ወይም የህይወት ታሪክ ይህንን ይመስል ነበር ማለት ነው። በሌላ ያበደ ቪዲዮ እስከምንገናኝ ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፒስ አውት።